ሰላም ነው ጋር እንዴት ነው? አለ አማን ነው። ሰላም እንዴት ናችሁ? እንዴት ነው? ሁሉ ሰላም ባላሀብት ነው። ገንዘብ ካለማ እንበላለን። እንዴ እኔ እኮ ያለለችም እንዴ ቆይ አይ እንዴ እሺ እኔ ቆንጆ ባስማ ምን መስጊታት ያቀረብ ባግ አትብሪ ዘር ባላገር በሚስትና በኢርስት አይደረድርም ማድና ማገበለት ወርበላንት ነው አሉቦቦ አላህ አላህ ለኛ ከተማ ገብቼ የሁሉ ብር እያለኝ ችግር እኮ ባስማ አማን ነው። አለ ሰላም ነው። እንዴት ናችሁ? ሁሉ ሰላም ሁሉ ሰላም ነው ጋር እንዴት ነው? አለ አማን ነው። ሰላም እንዴት ናችሁ? እንዴት ነው? ሁሉ ሰላም ሰላም ነው። እግዚአብሔር ይመስገን። የሆነ ቸገር ከተማ ቆየ ከተማ ውስጥ ገብቶ እናንተ ከመጣችሁ ቆየ እኮ እዚህ ግን ምን ላድርግ እኔ ሚስት እዛ ቀራች እኔና እኔ ብቻ ሆነ እዚህ የሆነ ልጅ አለች አጣብሳቸዋለሁ። ምን ችግር አለ ታዲያ? አለ አለ አሁን በእውነት የከተማ ልጅ ያስፈቅራል። አዎ ኧረ በእናትህ እሱ ብቻ በቃ ቀበሌ አለ በጣም ችግር የለም። እንደ ጎበዝ ነው በቃ። እሺ ቴንክ ዩ። አፋን ኦሮሚፋ የለም አዎ በቃ በርባዲ ጋር እፈልጋለሁ። እሺ ጋር አይ ሰላም ነው። አማን ነሽ? ሰላም ነው አለ አለ ሁሉ ሰላም ሰላም ነው። እግዚአብሔር ይመስገን። አለ እንደራን አለሁ አለ አማን ነሽ? የሆነ ቦታ ወስድሻለሁ ብዬ ነበርና ከክፍለ ሀገር የመጣ ሰው አለ። ከሱ ጋር ላስተዋውቅሽ እኮ። ምን አይነት ሰው? በጣም ባለሀብት ነውና ሁሉም ነገር ያለው ሰው እና እሱን ላስተዋውቅሽ ብዬ ነው። ከየት የመጣ ነው? ከክፍለ ሀገር። ከክፍለ ሀገር? አዎ ከክፍለ ሀገር መጥቶ ነው እዚህ ሰው የሚፈልገው? አዎ ኦኬ። ገንዘብ አለው? በደንብ ነው። ባለሀብት ነው። ገንዘብ ካለማ እንበላለን። አዎ እሺ። እና የት ነው ያለች ማግኘት? እዚህ ሰፈር ነው ብሎ ነበርና ቆይ ልደውልለት። ኦኬ ደውልለት። ሰላም ነው። አለን የት ናችሁ? እዚህ ነው ያለው። ወደ አንተ ምንድን ነው የሚባለው? አያውቅማ ከተማ። አዎ የኛ እዛ ሰፈር ነው። በቃ እዛ ነው ያላችሁ? አዎ አለ እዚህ ነው አሲቲ ነጂሱ ሰላም እንዴት ነው? እኔ ጀግና ደህና ነኝ። ልጅ አለ ሁሉ ሰላም አለ። ደህና ናቸው? ሰላም ነው። ሁሉ ሰላም ነው አለ ይሄ ነው እንዴ? አዎ አረባ እንጆ ነው ድንግል እናለ እናለ ነው እንዴ? እኔ እኮ ያለለችም እንዴ ይቺ እኮ ከኔ እኔ ምን አለ አንድ ብሬ እኮ ነው። እኔ ይሄ ነው እንዴ ሰውዬው? አዎ እኔ ነው እኔ እንዴ ምን ነው ማለት ነው ያለው ሰውዬው ማለት አስማ ምን አንተ ከየት ነው የመጣው? አለ አታይም እንዴ መኪና? ይሄ መኪና ቆጥሮ ሌላ የለም ግን ቆይ አይ እንዴ ይሄ ነገር ሌላ የለም። ምንም የለም እንዳይተጠራጠር እንዳዝባላ ዳሽቶሬ አብሽር ብርድ ይበላል። እኔ አንዴ ስልክ ደወለ በቃ በኋላ ይደውላል ይከፍላል። እሺ እንዴት ነው? ሰላም ነው። ሁሉ ሰላም ነው። ንብረት ሁሉም አለ። አትጨነቅ አንተ አለ በደንብ ክፍለ ሀገር ይዞ ይመጣል። ሰው ብቻ ገንዘብ ነው አማ ወደ እንትን እንሂዳ ወደ ቤት ምን እንሂድ? እኔ ቆንጆ አስማ አማረበት ግን አንተ አስማ በጣም እኔ እኮ ሽማግሌ መሰልኩሽ እንደ ኑሮ ነው እንደዚህ ያደረገኝ። በቃ ምን አንተ ምን አስጨነቀ? እኔም በቃ ሳንቶ እንኳን አንተ ጋር ነው አሁን ከዚህ በኋላ በቃ የተመቸኝ። ማን ነው አንቺ ጋር? አማርኛ ትንሽ ያስቸግረኛል። እሺ እኔ ቆንጆ ባስማ ምን መስጊታት ያቀረብ ዋይቾ ገኘው ግን እንዴት ነህ? ሰላም ሁሉ ሰላም አለው። ቤተሰብ ሁሉ ሰላም ባስማ አሁን እንግዲህ ባስማ እኔ ቆንጆ ባስማ እንደዚህ ስለማይደረግ መኪና አለ እንዴ? እኔ ምን ሆነ ነው አንተ
ችግር የለም። ቤት ስንገባ እንደዛ እናደርጋለን። አዳር እንግዲህ መንገድ ላይ ዱርዬ እንዳታስበላኝ። ሌላ ሰው ከሆነ ቶሎ ወደ ቤት እንሂዳው። አስማ ፋዘሯ እንደሆነ ሰላም ነው እንዴ? ሰላም ማፋላጋ አንተ ትንሽ ድጋሽ ሰላም ነው ጋሼ ይላል እንዴ? ሰላም ነው ባብ ጋሼ። አባትሽ ናቸው? አባት ነው ይላል እንዴ? ባብ በጣም ያምራሉ። አንቺ የምር በጣም ያምራሉ። ደግሞ ልጅ ናቸው። የኔ ፍቅር ነው እቺ ላስታውቅና ና ጋሼ ምን ነው ልጅዎት አይደለች? ጋሼ ምን አለ ጋሼ አትበል ነው የኔ ሚስት ነች። ላገባ ነው ጋሼ ብራ አለ ወለድኩ እንዴ? ባስማ ምንድን ነው ባግ አትብሪ ዘርበል ምንድን ናቸው? በጠዋት ጠጥቶ ነው ወይስ? የኔ ፍቅረኛ ነች። እኔ አንቺ ላንቺ አላንቺም እንዳትፈሪ ላንቺ አላንቺም ምን ነው ይሄ ጉልበት አለኝ ብሎ ነው እንደዚህ ደረት እንደዚህ ነው ምናምን ወገኛ አለ አለ አባቴን አላልሽም እንዴ? አባቴን አላልሽም? ገንዘብ አለው ለዛ ነው አለ ና ወደዚህ ወደ ሰዓት እንትንም አለ። ስለዚህ ስለሚመታው አንተ ዝም ብለህ እሱ ጋር ተግባባ እንጂ እኔ ነው የሚመታ ስፖርተኛ ጭራሽ አይሆንም። እነሱ በሲስተም ነው የሚመታቸው። ምን ያመጣል? ወንድ ነው አይደለም። እንደዛ ተግባቡ እንጂ በጸባይ አልግባባም። ያንቺን ይኸው ባላገር በሚስትና በኢርስት አይደራደርም። ማድና ያ ከበለክ ወርበላክ ነው ይሆናል ተባክ ይመታቸዋል። ወርበላክ ምን ነው አንተ ጠምባሳ ሽማግሌ ለምን ጠምባሳ ሽማግሌ እንደ ስርዓቱ ነው ያዝ። እኔ ነው ጠምባሳ አንተ ነገር አለው ተጠርሰን እንዳለው ኦፖቶሌራ ተባለ። ምን ሆናችሁ? ምን እንዳርግ ዱርዬ መንገድ ላይ እንደዚህ ወቀጤ ባል ያለ ሴት አግሯል ላይ ለምን እንደዚህ ታደርጓለሽ? አንቺ ጠርሰን ነው የማወልቀው። የት ታውቃታለህ? አብረን የት ታውቃታለህ? አብረን ኧረ ሰውዬ ምንድን ነው? እንዴት ነው የምትደባደው? ምንድን ነው? ምን አደረግሽ አንቺ? ይሄ ሽማግሌ ነግሬዋለሁ። ትስማማላችሁ? በቃ ቆይ ታረቁ። በቃ ችግር የለም። ምን እንዴት ይታረቃል? ይሄ ይገላል። እንደዚህ እኮ ነው ያዘኝ። እንደዚህ ሁሉ ነው አርጎ እንደ ህፃን ልጅ እንደዚህ ያው መሬት ላይ ይዞኝ እንደዚህ ያደባለቀ ያው እንደዛ ናቸው አንዳንዳቸው። በቃ ተረጋጉ። አይ አንተም ተረጋጋ። አሁን ታረቁና ማለት ነው ሽማግሌ ማለት የሆነ ቦታ ቁጭ ብለው እናወራለን። ችግር የለም። የት ያውቃታል? እቺ እኮ ልጅ ነው የምትሆነው። እሱ እኮ ትልቅ ሰውዬ ነው። ያው አንተ ከልጅ ነው እንዴ አንተ? እኔ ትልቅ ነው። አዎ ትልቅ ሰው ነው አንተ። ቆይ ተረጋጉ። አሁን እኔ ረጋጋ። እሷን ታውቃታለህ? ጋሽ ቦቶሌራ ቦቶሌራ አቤት። ቆይ አንተም ተረጋጋ። ቦቶሌራ ተበላይ። በቃ አይዞት። በቃ ያ የሚያጋጥም ነገር ነው። እሺ አሁን ታረቁና ማለት ነው። እሺ እኔ ከሱ ጋር ልታረቅባችሁ። ኧረ ታረቁ። ይገላል። ያላስታርቅ ነይ ይታረቃል። ይሄ ይገላል። ይገላል። ሸከም እንደይዛል። ትልቅ ሰው ነው። እነሱ ትልቅ ሰው ነው እና አንተ ተረጋግና እና ትልቅነቱን ካወቀ ለምንድን ነው ከልጁ ጋር የሚጣፋው? እሱ ቁጭ ብሎ እናወራለን። አይዳግም ቆይ ተረጋጊ። ነገር ያለ አንተ ስነ ስርዓት። ስለዚህ አሁን ታረቁና ማለት ነው ወይም ቁጭ ብሎ እናወራለን። እንደዛ ይሻላል። ይዛ ሂድ አንተ ይዛ ሂድና ይዤ እመጣለሁ። ይዛ ሂድ። የማጋጥም ነገር ነው ይሄ። የማጋጥም ትላለህ እንደ አንተ እኔን እንትን አድርገህ አንተ ገንዘብ ደላላ ሆነ የማጋጥም ትላለህ። ያው ምን ታረጋለህ? ሚስት የለም ባል የለም አላልክም? እሷ ነው እኮ አለችው። እኔ መቼ አወኩ ነው የሰው እንትን እንዴ ከኔ ጋርም አይዞት በቃ በዚህ ነው። እንዳይገልኝ ኧረ በዚህ ትልቅ ሰው ነው አንተ። ይኸው ልጅ ቆይ አንዴ እኔ እኮ
ብር አለኝ ብሎ አፈቀረ እሱ እና ብር ካለው ኩያን አታውቅም እንዴ? እኔ እኮ ጠየቅኩ መጀመሪያ ይኸው የኔ ልጅ ሀጤ ባስማ አትንካ ይሄ ነው ይሄ ሰው መሰለ እርሶ ኩዮትን አቁም እንዴ? እቺ ልጅ እኮ ልጆት ነው። እርሶ እኮ አባታችን ይሆናሉ። ምን ነው እንዴ ይላል ብለህ ነው እና ምን ነው ኩያቸውን ለምን አይፈልጉ? ገባኝ አዲስ ነገር ቢያገኝ እንዴ ይላል ብለህ ነው እሱ ይሄ ነው ሰው እንዳይመስልህ ኩያቸው ነው። አንተ ለምን እንደው እንደምታደርገው ሽማግሌ አባታ አይሆንም እንዴ? እኔ ምንም ማለት ልታስገድላቸው አሁን ጥርሳቸውን በፈጠ አንተን እኮ ጠይቀዋል። እሷ ላይ ጣትን አትያዝና በስነ ስርዓት ቆማ አዋራኝ እኮ አንተ ሚስት መሆኑን እኮ መቼ ያወቀኝ እና አባቶ ላይ ራቆ ገና አንተ ምንም ሳታውቅ ነው እንዴ ዝም ብለህ የሰው ሚስት ይቅርታ መሆኑ ይቅርታ አድርግልኝ በቃ ለማታ እሺ ለነገ እንዳይለመድ እኔ ይቅርታ አድርግልኝ አባቴ ስለሆንክ እኔ ችግር የለውም ስማ አንዴ እኔ አሁን ብር አለ አትል ወርበል አንተ ሂዱ አንተ ቆይ አንተ አለ ይሄ ማል እኔ የለም ብር ሁሉ አለ ለምን ለአንተ ብር አይከፍልም? እኔን አይጠብቅም? እንደዚህ አሁን ቅድም እኔን እንደሸከምክ እኔ እንደዚህ አይነት ሌላ ፈልጋለሁ። እንደዛ ሊመጣኝ ብዙ አንስተ ቅድም እኔን እንደዚህ ዳርክ እንደዚህ ድቤ ታረጋለህ። ኦኬ ችግር የለም ጂም ቤት አስገባለሁ ትሰራለህ። አንተ እኔን ይጠብቃል ከዚህ በኋላ ይጠብቃል። በቃ ተስማማው። ኧረ በስመ አብ ብር ይከፍላል። አንድ ጊዜ ሊሳብ አይቻልም ማለት ፊት እኮ ነው። ኖ አይቻልም። መሳም አይቻልም። ሰላም በላት መሳም ግን አይቻልም። አንተ ቅድም ጠይቆ ነበር ጠየቅ አለ ሌላ አለ ሲል አንተ ምን አለ አንቺ ምን አለ የለም አለ አስበላኝ አስደበደበኝ። አሁን በቃ የሰው ነገር መቼም አንተ ያማህ አይሆንም። እሺ በቃ ቻው በቃ ነገ ይመጣል መኪና መጥቶ ወስዶ እኔን እንደዚህ ልጆች አንተ የት ነው የምታገኛቸው? እንደዚህ አይነት ነገር እንዴት ነው የምታገኘው? በጊዜ ነው አይገኝም። አንተም እኮ ማግኘት ትችላለህ። የምታገኝበትን መንገድ ልንገርህ። ብር ካለ ምን ያገኛል? አሁን እኮ ያገኛል። አሁን ግን ደግሞ መጀመሪያ አጣርቶ ነው አጣራ። ይሄ እምቢ አለ። የሰው ንብረት ላይ እንዳገባ ቻው ምስቴ ናት። ያንተ ሚስት ቆንጆ ነው አትል ቆንጆ ነው ወይ? ቴንክ ዩ በቃ እናመሰግናለን። ቻው። እሺ አንተም ቻው። በቃ ሰላምታ በዙ ጋሼ እንዴ ምን ሆነ? ወይ ለኢትዮጵያ